ስሜ ኤርሚያስ ኃይለማርያም ይባላል። የሁለት ልጆች አባት ከቨርጂኒያ ዩኤስኤ ነው የመጣሁት። ቤዚክሊ እዚህ የምሰራው ልጆች ላይ ነው። እሱ ላይ ደግሞ እንዴት እንደመጣሁ ቀስ እያልኩ እነግርሃለሁ። መጀመሪያ ልጆቻችን እዛ ስናስተምር አፍተር ስኩል የሚባሉ ፕሮግራሞች አሉ። ትምህርት ቤት ብቻ ሁሉን ነገር አያስተምርልህም። ቤዚክሊ አፍተር ስኩል ፕሮግራም ሚውዚክ ይሆናል፣ አርት። እኛ ደግሞ ኩሞን የሚባል ማትና እንግሊሽ የጃፓኒዝ ሲስተም እናስተምር ነበረ ልጆቻችንን። በሳምንት 2 ቀን እዛ ሴንተር ሄደው ሳምንት ሙሉ ስራ ቤት ተሰጧቸው የሚሰሩት ስራ ነበረ። ያን እያደረግኩ ባለሁበት ጊዜ ስራ ቦታ ላይ የማያቸው ቴክኖሎጂካል ለውጦች በጣም አድቫንስ እየሆኑ ሲመጡ የዛሬ 7-8 ዓመት አካባቢ 2016-17 ላይ በፈረንጆቹ አቆጣጠር የሚመጡት ለውጦች በጠቅላላ የኛን ስራ ኮምፕሊትሊ የሚለውጡ ነበሩ። ከዛ በኋላ ቀስ በቀስ ሳየው ነገሮችን በሶፍትዌር በኤፒአይዎች በኤአይዎች የሚሰሩትን ነገሮች ሳይና ሀው ፋስት አውቶሜሽን እየመጣ እንደሆነ ሲገባኝ ለእኔ ስራ ከማሰብ ይልቅ ከኔ በኋላ የሚመጡት ደግሞ የኔ ልጆች ምን አይነት ዓለም ይኖራቸዋል የሚለውን ነገር ማሰብ ጀመርኩኝ። አንዳንድ መጽሐፎችን ሳነብ፣ የተለያዩ ዶክመንተሪዎችን ስመለከት ቤዚክሊ ነገሮች በፍጥነት ኦልሬዲ እንደተቀየረ እየገባኝ መጣ። ያኔ ነው ስቴም ፎር ኪድስን ወደ መፈለግ የገባሁት። ስቴም ፎር ኪድስ በፕራክቲሲንግ ኢንጂኒየር ነው ሚስስ ሞኒ ሲንግ የምትባል ሴትዮ ነች የፈጠረችው አውት ኦፍ ኖርዝ ካሮላይና። ይሄ ፍራንቻይዝ ከአሜሪካ ሌላ ካናዳ እና ሜክሲኮ አለ፣ ዱባይ እና ሚድል ኢስት ውስጥም አለ። እኛ አፍሪካ ውስጥ የመጀመሪያዎቹ ነን ይዘን የመጣ ነው። ለምን ስቴም ለሚለው ነገር ኮምፕሊት የሆነ ነገር አሁን ለሚመጣው ዓለም ልጆቹን የፈጠራ ስራ እንዲሰሩ አድርጎ ሊያሳድግ የሚችል ሲስተም ያየሁት ቴክኖሎጂን ተጠቅመው በቴክኖሎጂ ኢኔብልድ ሆኖ ልጆች ላይ የሚሰራ ነገር ያየሁት ይሄንን ነው። በቃ ስቴም የሚያደርገው ምንድነው? ዲፍረንት የሆኑ ዲሲፕሊኖችን አንድ ላይ አምጥተን ኢንጂነሪንጉን፣ ቴክኖሎጂውን፣ ፕሮግራሚንጉን፣ ስቴም ኢኖቬሽን የምንለው ሮቦቲክስ ላይ ክሬቲቭ ስራ መስራቱንም፣ ማቱን፣ እንግዲህ ላንጉጅ አርቱን፣ ሁሉን ነገር አንድ ላይ አምጥቶ ልጆቹ ያን ሁሉ ኖሌጅ ከዛም ቀስመው ክሬቲቭ የሆነ ነገር ላይ እንዲሰሩ ማድረግ ነው። ክሬቲቭ የሆነ ሶሳይቲ ዊል ኔቨር ፌል። ክሬቲቭ የሆኑ ሶሳይቲዎች ናቸው ዓለማችን ሊድ እያደረጉ ያሉት አይደል? የፈለገው ነገር ብንሰራ፣ የፈለገው ሪሶርስ ቢኖረን፣ ማዕድን ብናወጣ፣ ነዳጅ ቢኖረን፣ ክሬቲቭ ካልሆንን ስቲል ማዕድን የምናወጣው ሌላ ሰዎች በፈጠሩት መሳሪያ ነው። ነዳጅ ብናወጣ ሌላ ሰዎች በፈጠሩት። ኦነስትሊ የራሳችን ደስትኒ ግን ኦን ለማድረግ ከፈለግን ልጆቻችንን ክሬቲቭ ሆኖ እንዲያድጉ ማድረግ ነው ያለብን። ይሄ ስቴም ፎር ኪድስን ልዩ የሚያደርገው ነገር ምንድነው? ከ4 ዓመት ልጅ ጀምሮ እስከ 14-17 ዓመት ላሉ ልጆች በእነሱ ደረጃ ኢንጂነሪንግ ኮንሰፕቱንም አውርዶ ቴክኖሎጂውንም፣ ማቱንም፣ ፕሮግራሚንግንም፣ ስቴም ኢኖቬሽኑንም አውርዶ በእነሱ ደረጃ ቤዚክሊ በኮሌጅ ደረጃ የሚሰጠውን ኮንሰፕት በእነሱ ደረጃ አውርዶ ማስተማር ልጆቹ ሬፑቴሽን ኤንድ ማስል ሚሞሪ የሚለው እዚህ ጋር ነው የሚመጣው። ተደጋግመው ያንን ነገር ተምረውት ሲያድጉ ክሬቲቭ የሆኑ ሰዎች ሰከንድ ኔቸር ነው የሚሆነው ማለት ነው ለነሱ። ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማት ብለን ስንነሳ ልጆቹን ፕሮግራሚንግ ላንጉጅ እናስተምራቸዋለን። ለምሳሌ አሁን በስክራች ይጀምራሉ። ወደ አሊስ የሚባል ፕሮግራም ይሄዳሉ። አሰምብሊ ላንጉጆችን እየተጠቀሙ ማለት ነው። ሞር አኒሜሽን፣ ሳውንድ ምናምን ይጨምራሉ እያሉ ማይክሮሶፍት ኮድ እንላለን። ከዛ ዌብ አፕሊኬሽን ላይ የሚጠቀሙትን ላንጉጅ ሊማሩ ይችላሉ። ፓይተን አድቫንስ የሆኑ ሌቨሎች ላይ ሲደርሱ ፓይተን ይማራሉ። ለምሳሌ አርቲፊሻል ኢንቴሊጀንስ፣ መሽን ለርኒንግ እንዴት ነው የምናስተምራቸው? አይቢኤም ዋትሰን ሰርቨር አወር በዳለር ከፍለን ነው የምንገዛው። እዛ ላይ መሽን ለርኒንግ ይማራሉ። ቤዚክሊ ማሽናቸውን ትሬን ያደርጋሉ። ባክግራውንድ ላንጉጅ እንሰጣቸዋለን። they can go in a direction where they can go artificial intelligence and machine learning ወደሚለው ዳይሬክሽን ሊሄዱ ይችላሉ። ወይ ባክግራውንድ ላንጉጅ ይማራሉ፣ ኢንጂነሪንግ ኮንሰፕት ይማራሉ፣ ሮቦቲክስ ላይ ፊዚካል የሆነ ነገር ይሰራሉ። in order to do that basically ፕሮግራሚንግ ላንጉጅ አለው፣ ኢንጂነሪንግ አለው፣
robotics, which is STEM for kids, STEM innovation ነው የምንለው። We like to call it innovation because ሮቦቲክስ ላይ ጀስት ሮቦቲክስ ነገር ብቻ ሳይሆን የሚማሩት ሌላ ፊልዶች ላይ መልታይ ዳይሜንሽናል ለርኒንግ ሲስተም ስላለን ሌላ ፊልድ ላይ የተማሩትን ነገር ነው ሮቦቲክስ ላይ ኢኖቬቲቭ የሆነ ነገር የሚሰሩት። that's the reason why we call it STEM innovation። ከዛ ሌላ ፎርሲ ሜቶድ ኦፍ ለርኒንግ ይጠቀማል ሲስተሙ። ኮሚኒኬሽን፣ ኮላቦሬሽን፣ ክሪቲካል ቲንኪንግ፣ ክሬቲቪቲ። ልጆቹ ኮላቦሬት አድርገው ነው ፕሮጀክት የሚሰሩት። ኮሚኒኬት ያደርጋሉ እርስ በራሳቸው። ደግሞ የሰሩትን ፕሮጀክት ፕሬዘንት ያደርጋሉ ለቤተሰብ። ያም እንግዲህ ኮሚኒኬሽን ስኪላቸውን ዲቨሎፕ እያደረጉ ይመጣሉ። አብረው ሲሰሩ ደግሞ ክሪቲካል ስኪላቸው፣ ክሪቲካል ቲንኪንጋቸው እያደገ ይመጣል። እያንዳንዷ የሚሰሯት ነገር ክሬቲቭ ነው የሚሆነው። የኛ ዓላማ ምንድነው? ትራዲሽናል ስኩል የሚፈጥራቸው ወሎችን ማፍረስ ነው። ከዚህኛው ወል የሚያልፍ የለም። ኖ ቻይልድ ውድ ቢ ሌፍት ቢሃይንድ። ቤዚክሊ ቤዚክ ነገሮችን ሁሉም ልጆች ይማሩታል። ክሬቲቪቲ ግን እያንዳንዱ ልጅ ጥረት ነው የሚሆነው። እኛም ኢንካሬጅ የምናደርጋቸው ሞር ክሬቲቭ እንዲሆኑ ነው። ሌላ ግን ይሄ ከዚህ ግሬድ ወደዚህ ግሬድ የምንለው ነገር የለም። አንድ ልጅ የ4 ዓመት ልጅ ሆኖ ከ12 ዓመት ልጆች ጋር ትላልቅ ነገር አብረው የመስራት አቅም ካለው እንለቃቸዋለን። ልጆቹ ወሉን መስበር ነው የኛ ስራ። ቤዚክሊ አንዳንድ ልጆች ለተወሰነ ነገር በጣም ሃይሊ ጊፍትድ ናቸው። እነሱን ሆልድ አናደርጋቸውም፣ ወደፊት እንዲሄዱ እናደርጋለን። በእያንዳንዱ ልጅ ግን ቤዚክ ፋንዳሜንታል የሆነውን ፕሪንሲፕል ፐር ፍራንቻይዝ ስታንዳርድ፣ የፍራንቻይዙ ስታንዳርድ አለ፣ በእሱ እናስተምራለን። ኢንካሬጅ እናደርጋቸዋለን ክሬቲቭ እንዲሆኑ። ፈጥነው የሚሄዱትን ልጆች ደግሞ በደንብ እንለቃቸዋለን ወደፊት። አሁን ዓለም እየተቀየረ ያለው አርቲፊሻል ኢንቴሊጀንስ፣ አውቶሜሽን፣ ማሽን ለርኒንግ የሚያመጣው ነገር ምንድነው? ልጆቹ ከማሽን ጋር መስራት መቻል አለባቸው። ብዙ ነገሮች አውቶሜት ይደረጋሉ። ብዙ ስራ ፊልዶች ይቀየራሉ። ብዙ አውቶሜት ሆኖ የሚሰሩ ነገሮች ስላሉ አውቶሜት ሆኖ የሚሰሩ ነገሮች ላይ እነሱ ኦን ደ ታፕ ነው የሚሰሩት። አሁን ለምሳሌ ፉል የሆነ አውቶሜትድ የሆነ ቢኤምደብሊው ፋክተሪ ማንም ዩቲዩብ ላይ ሄዶ ሊያዩ ይችላል። ወይም የጃፓኖች ፉል አውቶሜትድ የሆኑ ያንን ሮቦቶች የሚሰሩ፣ ያንን ሮቦቶች ፕሮግራም የሚያደርጉ፣ ያንን ሮቦቶች ዲዛይን የሚያደርጉ ልጆች አርጎ ነው የሚያሳድጋቸው ስቴም ፕሮግራም ማለት ነው። እዚህ ሀገር ላይ ኮንትሪቢዩት የሚያደርገው ነገር ምንድን ነው? ጀስት አዌርነሱን መፍጠር ብቻ ለልጆች ታላቅ የሆነ ለውጥ ያመጣል። ዳክተር፣ ሜዲካል ዳክተር መሆን የሚፈልግ ልጅ ካለ ወደፊት በሮቦቲክ አርም፣ አሁን ኦልሬዲ በሮቦቲክስ አርም ነው ኦፕሬሽን እየተደረገው። ሚኒማል ኢንቬሲቭ የሚሉት ኦፕሬሽን ነው የሚያደርጉት። እነዚህ ልጆች ሜካኒካል ኢንጂነሪንግ ኮንሰፕቶችን፣ ከሮቦቲክስ ጋር የተያዙ ነገሮችን፣ ፕሮግራሚንግ ጋር የተያዙትን ማወቅ ይኖርባቸዋል ማለት ነው። ፕራክቲካል የሆነ ደግሞ ቲዎሬቲካል ነው የኛ ትምህርት አብዛኛው እዚህ ሀገር። ኢቨን ካሌጅ ጨርሰው ሲወጡ ኢንጂነሮቹ ፕራክቲካል የሆነ ነገር የሚሰሩት በጣም ሊሚትድ ነው። የኛ ኢንጂነሮች ኢንሳም ኬዝስ ፕሮግራሚንግ እንኳን ሳይማሩ ነው የሚወጡት ከኢንጂነሪንግ ስኩል። ወራስ ሌላው ዓለም ፕሮግራሚንግን ተምሮ በፕሮግራሚንጉ ኢንጂነሪንግ ብዙ ነገሮች አውቶሜትድ የሆኑ መሳሪያዎች ስላሉ እነሱን ተጠቅሞ ነው ነገሮችን የሚሰራው። እንግዲህ በእኛ ሀገር ምንድነው የሚጠቅመው ለሚለው ነገር ቤዚክሊ ሪሊስቲክ ማድረግ ነው። ስቴም ከኮንሰፕት ወርዶ ከቲዮሪ ወርዶ ሪሊስቲክ ሆኖ ልጆቹ የሚነኩት የሚዳስሱት ነገር መኖር መቻሉ ነው። አሁን እኛ እዚህ ሀገር ከመጣን በኋላ ስቴም ፎር ኪድስን ስቴም ላይ ገና ምንም ስላልተሰራ እኛ ሀገር ያደረግነው ምንድነው ኢንጂነርና ፕሮግራመሮችን ነው የቀጠርነው። እነሱ ኢንጂነሪንግ ትምህርት ቤት ሲጨርሱ ፕራክቲካሊ ያልሰሩትን ነገር ነው በእጃቸው አሁን እኛ ሮቦቲክስ ላይ ሰርተው እያሰሩ ያሉት። እነዚህ ኢንጂነሮች፣ ፕሮግራመሮች እኛ ጋር ሲመጡ ደግሞ እያንዳንዳቸው በስቴም ፎር ኪድስ ስታንዳርድ ትምህርቱን ተምረው ሰርቲፋይ መሆን አለባቸው። ለሚያስተምሩት እያንዳንዷን ትምህርት ፕሮግራሚንግ ዋን ማስተማር ካለባቸው ፕሮግራሚንግ ዋን ተምረውት ሰርቲፋይ መሆን አለባቸው። ሮቦቲክስ ዋን የሚያስተምሩ ከሆነ ሴም ቲንግ በሜዲካል ኢንጂነሪንግ ቢያስተምሩ ያንን ክላስ ራሳቸው ወስደው ፕራክቲካሊ ሰርተውት ለልጆች ነው የሚያስተምሩት። እኛ የእኛን ትምህርት ዋናው ልዩ የሚያደርገው ነገር አንድ ኮች 5 ማክሲመም 7 ልጅ ነው የሚያስተምረው። ሞስትሊ 6 ነው የምናደርገው እኛ 6 ልጅ፣ ለእያንዳንዱ 6 ልጅ አንድ ኮች አለ። ዳሚንስ እያንዳንዱ ልጅ አቴንሽን ያገኛል። ክላስሩም ቢሆን ሚኒመም ክላስሩም 20 ምናምን ሰው ነው። ኢቨን ፕራይቬት ስኩሎች፣ ፐብሊክ ስኩል ሲሆን ደግሞ ቁጥሩ ላርጅ ነው።
እነዚህ ልጆች እያንዳንዳቸው አቴንሽን ያገኛሉ። ለምሳሌ 6 ሆነው አንድ ሮቦቲክስ ኪትስ ይዘው ሲሰሩ አንድ ኮች መሀላቸው አለ፣ ጋይድ የሚያደርጋቸው ማለት ነው። ክሬቲቪቲያቸውን ቻሌንጅ የሚያደርግ ሰው ማለት ነው። እያንዳንዳቸው ዋን ቱ ዋን ኮሚኒኬሽን ስለሚኖራቸው እያንዳንዳቸው አቴንሽን ስለሚያገኙ ቅድም ያልኩት ይሄ ወሉን ስታፕ ጋፕ ይኖረናል ማለት ነው። ከዚህ ወደኋላ የሚሄዱ ልጆች አይኖሩም፣ ወደፊት የሚሄዱ ልጆች እንጂ። እንደሱ አድርገን በግሩፕ ከፋፍለናቸው የሚፈጥሩት ልጆች አንድ ላይ አድርገን ወደፊት በደንብ እንገፋቸዋለን። የኮቹ ስራ ምንድነው? እዛ ጋር ልጆቹን አይደንቲፋይ አድርገው ዲፍረንት ስኪል ያላቸውን ስኪላቸው እንዴት ኮሚኒኬሽን፣ ኮላቦሬሽን፣ ክሪቲካል ቲንኪንግ፣ ክሬቲቪቲ ብለናል። እንዴት አድርገው ኮሚኒኬት አድርገው እርስ በራሳቸው ኮላቦሬት አድርገው ጋይድ ነው የሚያደርገው ክሬቲቪቲያቸውን እንጂ ክሬቲቪቲ የምታስተምረው ነገር አይደለም። ጋይድ ነው የሚደረገው። ጋይድ እንዴት እንደሚያደርግ ነው ትሬን የሚደረገውም። ኮቺንግ 101 እና 102 ክላሶችን ሲወስድ ከስቴንፎርድ ኪድስ ልጆቹን ጋይድ እናደርጋቸውና ልጆቹን በግሩፕ ሆነው አንድ ላይ የሆኑ ልጆች ሆነው እንዲሄዱ እናደርጋቸዋለን። ያ በኤጅ ጋፕ ያለውን በአቅም ልዩነት ያለውን ነገር እያጠበበው ይመጣል። ሴንተሮች አሉን። ሴምሲ አዲሱ ኮንቬንሽን ሴንተር፣ አዶት ሲኒማ ቢልዲንግ 5th ፍሎር ላይ ቫርኔሮ ሴንተሮች አሉን እና አንዳንድ ትምህርት ቤቶች ደግሞ ቢንግሃም፣ ሳንፈርድ አፍተር ስኩል ክላሶች እንሰጣለን። በተረፈ ትምህርት ቤት ውስጥ እናስተምራለን። ስኩል ወርክሾፕ ይባላል። አፍተር ስኩል ፕሮግራሞች አሉ። ከትምህርት በኋላ እኛ ሴንተር ወይ ራሳቸው ትምህርት ቤት አንዳንድ አክቲቪቲዎችን ኤክስትራ ካሪኩለር አክቲቪቲዎችን እንደሚሰሩት ገብተን እናስተምራለን። ሶፋር እንግዲህ ያለን ኮላቦሬሽን እዚህ ሀገር መጀመሪያ ስንመጣ የመጀመሪያ ኦፖርቹኒቲ ሰጥተውን ወርክሾፕ የሰጠንበት ትምህርት ቤት ማልድ የሚባለው ትምህርት ቤት ነው። እዛም በጣም ጥሩ ስራ ሰርተናል። ከዛ ራይስ የሚባል ትምህርት ቤት አስተምረናል። ከመጀመሪያው ጀምሮ የኔታ አብረውና ያለው የኔታ አካዳሚ እንግዲህ ሪሊ ሴንተር ኦፍ ኤክሰለንስ ለኛ የኔታ አካዳሚ ነው። ልጆቹ በ2 ዓመት ተኩል ውስጥ የሰሩትን ስራ ጥሩ ባክግራውንድ እና ፋውንዴሽን ያላቸው ልጆች ላይ እኛ ከላዩ ላይ ያለውን ኤክሰለንሱን ነው ለመጨመር የጣር ነው። ቴክኖሎጂውን በተመለከተ ልጆቹ ኦልሬዲ they are very excellent። እነሱን ይህን ኤክስፖዠር ስንሰጣቸው ከነበራቸው ቲዎሬቲካል ባክግራውንድ ጋር በጣም በፍጥነት ሄደውበታል። ታምር የሆኑ ፕሮግራሞች ሰርተናል። በተረፈ ቢንግሃም አካዳሚ እናስተምራለን አፍተር ስኩል ፕሮግራም። እነሱም ኮሚኒቲ ሰርቪስ ብለው ሎካል ልጆችን አስገብተው ወደ ግቢያቸው ማክሰኞና ሐሙስ እነሱን እናስተምራለን። ሌላዎቹን ቀን ደግሞ እዛው ተማሪ የሆኑትን ኖርማል ስቱደንቶቹን አፍተር ስኩል ፕሮግራም እናስተምራለን። ሳንፈርድ ኢንተርናሽናል ስኩል እዛም እናስተምራለን አፍተር ስኩል ፕሮግራሞች። ከዚህ በፊት ፍሊፐርስ ሰርተናል። አሁንም ኢንጌጅ ለማድረግ እየሞከርን ነው ፍሊፐርስን። ይሄ ነገር በየትምህርት ቤቱ አፍተር ስኩል ፕሮግራም የሚለው ኮንሰፕት ትምህርት ቤት ብቻ እንዳልሆነ ልጆችን የሚቀርጸው ቤትም አፍተር ስኩል ፕሮግራምም የተለያዩ አክቲቪቲዎችም ኤክስትራ ካሪኩለር አክቲቪቲ የሚባሉት በሞላ እንደሆኑ በተለይ እንደዚህ ቴክኖሎጂ ኢኔብልድ የሆኑ ሰርቪሶች ልጆችን በጣም ሊቀይሩ በአጭር ጊዜ ውስጥ ስለሚችሉ ሞር አዌርነስ ሲኖር አምሹር ብዙ ትምህርት ቤቶች ውስጥ ይሄ ዲማንድ ይኖራል። ቤተሰቦችም ይሄን ነገር ይጠይቃሉ። እኛ የተጠየቅንበት ትምህርት ቤት ሄደን ማስተማር እንችላለን ከኛ ሴንተሮች ውጭ። ትልቁ ቻሌንጅ የሚሆነው ከኮስት ጋር የተያያዘው ነው። እቃችን ውድ ነው። ብዙ እቃ ያስፈልገዋል። ከሮቦቲክስ ኪቶች ዴንማርክ ከሚሰሩ ሌጎ ኤዱኬሽናል ኪቶች ጀምሮ እስከ ራዝበሪ ፓይ ድረስ የምንጠቀማቸው እቃዎች ውድ እቃዎች ናቸው። እሱ ደግሞ ኮስት ላይ ቻሌንጅ ያመጣብናል። በተቻለ መጠን ደግሞ እኛ በእኛ ጋር እንዲሆን አድርገን ኮስቱን ማስተካከል አለብን። ሁሉ ጊዜ ትልቁ ቻሌንጃችን ያለው እቃ ማምጣት፣ እቃው ውድ ስለሆነ ኮስታችን እንዴት አድርገን ነው ማሳነስ ያለብን የሚለው ላይ ነው ኮንስታንትሊ የምንሰራው። ሲስተሙ ካሪኩለሙን ዲቨሎፕ ማድረግ ከባድ ነው። እቃ አለው፣ ብዙ እቃ ያስፈልገዋል። እቃውን መግዛት ከባድ ነው። ለእያንዳንዱ ልጆች ላፕታፕ ሰጠን ነው። ላፕታፑንም እንደዚሁ እኛ ሀገር ማምጣት ከባድ ነው። እኛ የምናደርገው ምንድነው? በብዙ ትግል ያመጣናቸውን እቃዎች የተለያዩ ትምህርት ቤቶች እንጠቀምባቸውና ማታ ደግሞ ይዘናቸው መተን እኛው ሴንተር እንጠቀምባቸዋለን። ዳት ወይ አሜሪካ ሊኖረው የነበረውን ያለውን ኮስት ሲግኒፊካንትሊ እናሳንሰዋለን ማለት ነው። የተለያዩ ቦታ በመጠቀም ለእኛ ብዙ ሀስል አለው። ከቦታ ቦታ እቃ ይዞ መሄድ፣ እቃ ላይ ችግር ይፈጠራል። ልጆች ብልጭልጭ ነገር ሲያዩ ያነሱብናል። አንዳንዴ ግን ያም ሆኖ
እኛ ለኢትዮጵያ ሪዝነብል በተቻለ መጠን ሪዝነብል እንዲሆን ኮስቱ የተቻለንን ያክል እየሰራን ነው። ለምሳሌ አሜሪካ ሀገር በሰዓት $40 የሚከፈልበትን አንድ ፕሮግራም ትምህርት ቤት ውስጥ ሲሆን ላይ $2 አካባቢ $4 አካባቢ አድርገን ነው የምንሰራው በኢትዮጵያ አሁን ባለው ከረንት ኤክስቼንጅ ሬት ቢታይ። ኮስት ዋይዝ እንደዛ አድርገን ሶልቭ ለማድረግ እየሞከርን ነው። ስቲል ሎጂስቲካል ቻሌንጅ አለብን። እሱን እንግዲህ ቀስ እያልን እንፈተዋለን። ለእኔ ውጣ ውረዱም ችግሩም ቀላል አይደለም። ቢዝነስ ራን ማድረግ ኢትዮጵያ ውስጥ ሁሉን ነገር አልፈን ዛሬ ከ3000 ልጆች በላይ ይሄን ኤክስፖዠር አግኝተው አንዳንዶቹ ታምር የሆነ ነገር ፈጥረው ሳይ ለኔ በቃ ቢገስት ሪዋርድ ለኔ ይሄ ነው። ትልቁ አሸናፊነት ስሜት የሚሰጠኝ ትልቁ በረከት ብዬ የማስበው ነገር በህይወቴ ይሄ ነው። የምርም ታላቅ የሆነ አቺቭመንት ነው ብዬ የማስበው ኮቾቹ የሰሩትን የእኛን ከአሜሪካ ይዘን የመጣነውን ኮርስ ኤክስፓንድ አድርገውት እንደውም የተሻለ አድርገውት በጣም ሞር አድቫንስ አድርገው ልጆቹ ቻሌንጅ ሲያደርጓቸው ሞር ቻሌንጅ ልጆቹን ለማድረግ እሱን ኤክስፓንድ አድርገውት የሄዱት መንገድ ሳይ ዛሬ ልጆች የሚሰሩትን ፕሮጀክት በተለይ 3ኛ ዓመት ላይ ያሉ ልጆች የሚሰሩትን ፕሮጀክት ስናይ እንግዲህ 2 ዓመት ተኩል እዚህ ሀገር ከጀመርን በ2 ዓመት ተኩል ውስጥ ሆል ታይም ከኛ ጋር የነበሩት ልጆች የሚሰሩትን ፕሮጀክት ሳይ ለእኔ ዳስ ፒውር ሳቲስፋክሽን። አንድ ሞቶ አለኝ እዚህ ሀገር ስመጣ 10,000 ተማሪ ባስተምር 10,000 ልጆች ባስተምር ከዛ ውስጥ 1%ቱ ኤክስትሪምሊ ሳክሰስፉል ቢሆን 100 ልጅ አፍሪካ መቀየር ይችላል፣ ኢትዮጵያ ብቻ ሳይሆን። ደግሜ እለዋለሁ 10,000 ሰው ባስተምር 1% ከዛ ውስጥ ሰክሰስፉል ቢሆን 100 ኤለን ማስኮች 100 ጂኒየሶች እንፈጥራለን እዚህ ሀገር፣ አፍሪካንን መቀየር የሚችሉ ሰዎች ማለት ነው። እንግዲህ we are sparking the light basically እሳቱን እየጫርን ያለ ነው። ኦልሬዲ ተያይዟል። በ2 ዓመት ተኩል ባልሞላ ጊዜ ውስጥ ከ3,000 ተማሪ በላይ ኤክስፖዠር ሰጠናል። 10,000 የሚለውን ቁጥር በጣም እንደማልፈው ተስፋ አለኝ። በተለይ ከኢትዮ ቴሌኮም ከሳፋሪኮም ጋር በደንብ ሰፍቶ ኔሽን ዋይድ ሲሆን ፕሮግራሙ በደንብ በታላቅ ሁኔታ ሰክሰሱ ቁጥሩ በጣም እንደሚያድግ ተስፋ አደርጋለሁ። አሁን ባለን ስታተስ እና ባለን ሲቹዌሽን ከአዲስ አበባ ውጭ ጅጅጋ ጀምረናል። ክላሱን እየጣርን ነው በተቻለን መጠን አዌርነሱን የተለያየ ቦታ ለመፍጠር። ይሄ ደግሞ ኔሽን ዋይድ እንዲሆን ትልቁ ዓላማዬ እዚህ ከተማ ውስጥ ብቻ የተወሰኑ አቅም ያላቸውን ሰዎች ማስተማር ብቻ ሳይሆን ኔሽን ዋይድ ብዙ ልጆች ብዙ ኤክስፖዠር ቢኖር እንዳልኩት የ10,000 ወደ 100,000 ወደ ሚሊዮን ይጠጋና ኮምፕሊትሊ ዓለምን የሚቀይሩ ሰዎች መፍጠር እንችላለን የሚል እምነት ነው ያለኝ። እንግዲህ so far the biggest supporter we have is the parents. basically ቤተሰቦች ናቸው የኛ ሰፖርተሮች። ለኔ አክቹአሊ ትልቁ ሰርፕራይዝ የሆነው ብዙ መጣር ያለብኝ ይመስለኝ ነበር ለማስረዳት። አዌርነስ ሌቭሉ ግን እኔ ከኖርኩበት አገር የተሻለ ሰው በፍጥነት ይገባዋል እዚህ ሀገር። በጣም ደስ የሚለው ፓርት የኢትዮጵያ ልጆች በሚገርም ሁኔታ ጭንቅላታቸው ብሩህ ነው፣ ነገሮችን ካፕቸር ያደርጉታል። ሰውን ማስረዳት ለኛ ቀላል ነው። ቤተሰብም በጣም ለልጆቹ የማያደርገው ነገር ስለሌለ በጣም ሰፖርት አለን ከቤተሰቦች። በጣም ይረዱታል የምናደርገውን ነገር። እኛ ብዙ አድቨርታይዝ አድርገን አናረግም፣ ወርድ ኦፍ ማውዝ ነው የምንሰራው። 80% ሪፒት ከስተመር አለን፣ ከዛ በላይ 80-90% ሪፒት ከስተመር አለን። መጀመሪያ ያየን ሰው ከኛ ጋር ስቲክ ያደርጋል እስከ መጨረሻው ድረስ። ዳስ ቴስቲሞኒ ስለ ፕሮግራሙ ስቴም ፎር ኪድስ የሚለውን ፕሮግራምም ምን ያክል ሶሊድ የሆነ ፕሮግራም እንደሆነ ቴስቲሞኒ ነው። ኦልሶ ቴስቲሞኒ ቱ ፓረንትስ ቤዚካሊ ለቤተሰቦቹ ምስክርነት ነው። ይህን ነገር በደንብ አንደርስታንድ አድርገውት የሚመጣውን ለውጥ ተረድተውት በፍጥነት አዳፕት የሚያደርጉት ቤተሰቦች ቁጥር ሳየው በጣም ደስ ይለኛል። The last thing I would say is አሁን ያለው AI artificial intelligence basically በ2 ዓመት ውስጥ will be smarter than the smartest person። በምድር ላይ ስማርት የሚባለው ሰው በላይ ስማርት ይሆናል። by 2030 which is about like in 5 years አሁን ትሬን እየተደረገ ያለው AI
will be smarter than all of human knowledge combined together. የሰው ልጅ ጭንቅላት ሁሉ ተደምሮ ከዛ በላይ ስማርት ይሆናል። ምንድነው እያደረግን ያለ ነው? ልጆቻችንን ከሚመጣው ቴክኖሎጂ ጋር እንዲሰሩ እያደረግን ያለ ነው ወይስ ለድሮው ነው እያስተማርናቸው ያለ ነው? ይሄ እያንዳንዱ ቤተሰብ መጠየቅ ያለበት ጥያቄ ነው። እኔ እንደ አባት የጠየኩት ጥያቄ ነው። ለልጆቼ ስለ ያደረኩት የጠየኩት ጥያቄ እና በሱ ጥያቄ ነው እዚህ ቦታ የደረስኩት። እሱን በመጠየቄ ነው ይሄንን ነገር እዚህ ሀገር እናመጣ የሆንኩት። ደጋግሜ ለሰው ማስረዳው ነገር ምንድነው? አሁን ልጆቻችንን የምናስተምረው ላለፈው ኢንዱስትሪ ነው። የሚመጣው ኢንዱስትሪ ክሬቲቭ ቲቪ ቤዝድ የሆነ ነው። ሰው ስለተመረቀ ብቻ ስራ የሚያገኝበት ዓለም ሳይሆን ክሬቲቭ ስለሆነ ነገሮችን የሚፈጥርበት ማለት ነው። አሁን እኛ የምናደርገው ምንድነው? ኦልሬዲ ቴክኖሎጂው እዚህ ነው ያለው። ይህን ቴክኖሎጂ እንዴት ነው ልጆቻችን ለቨሬጅ የሚያደርጉት? ያንን ለማድረግ ደግሞ ከስር ጀምረን ፉል ስቴም ፕሮግራም ሲማሩ ኢንጂነሪንግ ኮንሰፕትን፣ ፕሮብለም ሶልቪንግን ሲያውቁ፣ ማት ስኪላቸው ሲያድግ፣ ላንጉጅ አርት ስኪላቸው ሲያድግ፣ ፕሮግራሚንግ ለእነሱ እንደማንበብና እንደመጻፍ ሲሆንና ኢኖቬቲቭ የሆነ ነገር እየሰሩ በእጃቸው እየሰሩ ሲያድጉ ይሄ ለዚህ ዓለም በጣም ሬዲ የሆኑ ሰዎች ነው የሚሆኑት።